የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ፣ ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም፣ እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። እንደ አይዲያው መስራት ነው። እንስራ፣ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአእምሯችን በላይ ልባችንን እናዳምጥ። በቃ ሂ ቢካም ሴይ ሶሪ ብሏል እኮ። ድድብ ስግጥ የሚለውን ሀሳብ ከዚህ በኋላ ፋሚሊ መናገር የለብንም፣ ከዚህ በላይ ሊል አልቻለም። አንዳንዱማ ጭራሽ እያሾፋችሁ ነው ያላችሁት። እንዴ ድድብ ስግጥ ብለህ መኪና ካገኘህ በኋላ ለምን? እኛ እንኳን በቃ ድድብ ስግጥማ ብለን መኪና ለማግኘት ነው እንዴ አንተ የፈለግከው? ይሄ አንዳንዱ ፌዝ ነው። this is game joking ነው። ግን እኔ የምትገርሙኝ በየቲቪ ስትሪሙ ወይም ደግሞ አቀላሃለው የምትሉ ብዙ ፎሎወር ያለ ፌመስ ነን የምትሉ ጽኑ እንቅልፍ ላይ የተኛችሁ ማለት የት ነበራችሁ እስከዛሬ? የት ነበራችሁ እንዴ? ሶሪ ብሏል። ሶሪ ካለ ደግሞ ያራዳ ልጅ ይሄዳል። ቻው። ህዝብን አንዴ ያስተምረሃል ድሮ የተናገረውን ነገር። አንዳንድ ጊዜ ነገሮች በይቅርታ ይታለፋሉ። የሰው ልጅ አስተሳሰቡን መጀመሪያ ከነበረበት ሮንግ ዌይ ከሆነ ወይም አሉታዊ ከሆነ ባይ ኤኒ ሚንስ ፎሎወር ኦን ሃንድ ካረገ በኋላ ዳይቨርት ማድረግ ይችላል። ፎሎወሩም አብሮ ዳይቨርት ይሆናል። ይህ ዓለም እየሄደበት ያለው ነገር ነው።